አጋቢያችን መተናል የአብርሃምና የሳራ አድርገው ብለናል። እሺ እንግዲህ እንደምናየው ሙሽሪት ተገኝታለች። ሙሽራው ከደምረው ይቆያሉ እንጠብቀው ነው ያማል ያለው ሙሽራ ማሄ ምንድነው የራቁ ፎቶ ምናምን ይዞብሽ ነው ምንድነው ጦር ካጋባው ሻት ተክለበለኩ እሺ ሙሽሪ ደግመት ፊት ለፊት ይሻለው አቶ አስቻለው የትዳር አጋርሽ አርግሽ ትቀበያለሽ? ተቀበላለሁ። እርግጠኛ ነሽ? እርግጠኛ ነሽ? ተይ ግን በደንብ አይተሽዋል? ምንድነው ከኔ እሺ አቶ አስቻለው ፊት ለፊት የምትገኘው ዳግመትን የትዳር አጋር አርገህ ትቀበላታለህ? በሚገባ ይቅርብ። እሺ ባለ ትዳሮች እንደምን ናችሁ? ሰላም ዶክተር። እሺ ታዲያ ምን እግር ጣላችሁ? ዶክተር ብዙ ጊዜ ልጅ ለመውለድ ሞክረን ነበር ግን ምንም አልቻልንም። ኦኬ ምን ያህል ጊዜ ሞከራችሁ? አረ ዶክተር በጣም ብዙ ጊዜ ነው የሞከርኩት። ጫት፣ ሲጃራ፣ መጠጥ አቆምኩኝ። አታረግዝም። ዶክተር እኔ ቡና፣ ሻይ፣ ለስላሳ ትቻለሁ ግን ምንም ላረግዝ አልቻልኩም። በቃ ልጅ ለመውለድ ይሄን ብቻ ነው የሞከራችሁት? አረ ዶክተር ምን ያልሞከርነው ነገር አለ? ነጭ ሽንኩርት፣ ዳማከሴ፣ ጤና አዳም፣ ጓሮ አትክልት ሁሉ ጨፍጨፈን የጠጣነው ግን ምንም ይኸው አታረግዝም። በቃ ይሄን ብቻ ነው የሞከራችሁት? አረ አይደለም ዶክተር ጥሬ እንቁላል በኮሮና ሞክሬያለሁ ግን ምንም ላረግዝ አልቻልኩም። በቃ አሁን እኔ ሌላ አዲስ ነገር አስሞክራችኋል። ገብታችኋል አይደል? አልገባንም። ኦኬ እንጨት ለማለት ፈልገህ እንጨት ቀዳዳ ውስጥ ማስገባት። ኦኬ ሙቀጫና ዘነዘና ቱቦ ነገር ለማለት ነው። ኦኬ ጋሪ መግፋት አይደለም እባክህ ጉራጌኛ ነው መሰለኝ። ምንድነው አንተ እከ ካለበት እንዴ? አሬ ዛር ነው ገባኝ። ምንድነው? እኔ እኮ አልገባኝ። ላሳየው ጉድ ሞርኒንግ ክላስ ሲሻናቷ መጣው ደግሞ እዚያ ሲደም ክፍል። እሺ ዛሬ የምንማረው ስለ ወንዶች የዘር ፈሳሽ ነው። የወንዶች የዘር ፈሳሽ በውስጡ ከፍተኛ የሆነ ስኳር አለ። አረ ቲቸር ውሸት ነው ማለት? አረ ቲቸር ምንም እኮ አይጣፍጥም። አረ እዚህ ክፍል ግን ምን አይነት ጠባብ ተማሪ ነው የሰበሰበው? ቆይ ደግሞ ትናንትና ሚሰናይት ምን ብላችሁ ነው እንደዛ ስታብሪ ነበር? ቲቸር ይሄ ነው ሚሰናይት አላትና አቤት ስትለው አቀፈሽ ልሙት። እዚህ ክፍል ቆይ ሴሰኛ ብቻ ነው እንደሰበሰበው? አረ ቲቸር ሱሰኛም አለ። ዝጋተ የነቅሎ ሯጅ ልጅ። እኔ እኮ እዚህ ትምህርት ቤት ምን ልትሰራ እንደመጣ ነው የማይገባኝ። አንተ እውቀት ልቀስም ነው አንተ ይሄ ጭንቅላት እውቀት ይገባል። ይሄን ጭንቅላትን ስማ ባርካጂ የሚስወድና አስኮርኩሙ። እናንተ ደግሞ ምንም የምትወሩት አስተማሪ ገብቷል እኮ። ወይም በቃ እሺ እናንተ አውሩ እስቲ ልስማችሁ። አውሩ ጀመር ጥቁር ወርታ ነው አይደለም። እኔ ግን የሚመቸኝ ቀይ ወርታ ቲቸር ምሮ ምራጭብን። አይ ምንም አይደለም። እንዴ ቲቸር ጋዝ ነው እንዴ? እነዚህን ካስተማረ የገደለ ጸደቀ። እንዴት እንደዚህ ታደርጋላችሁ? ምንድነው አባዬ? ልጅ አይደል እንዴ? ይቅርታ አድርግልኝ እንጂ ዝበል ጭራሽ ሽርና መርፌ ሆናችሁ ሊያዛችሁ አባዬ። ሰይጣን አሰሱ ነው ይሮ ደዛ። እኔ ልጅቷን በጣም ነው የምወዳት። ነፍሴ እስኪ እንደበገብ ልቀበት። ጭራሽ እዚህም ልደግም ነው ባለጌዎች። አሁን ቶሎ ንሳግቡ። ደግሞ ንሳ ላይ እንደማይዋሽ ታውቃላችሁ። ስንቴ ነው ያደረጋችሁት? አንዴ ነው ያደረግነው። ሁለቴ ነው ያደረግነው። እናንተ አንዴ አይደል እንዴ ያደረግነው? ዝም በይ እንደግማለን። እና ሶስት ሴቶች ደፈሩኝ ነው የምትለው? አዎ መርማሪ ነው እኮ ክብረ ንጽህና ነው የወሰዱት እኮ ክስ በመስረት ፈልጋለሁ። በጣም እኮ ነው የሚገርመው። ጊዜው የተገላቢጦሽ ሆነ፣ ጊዜው ከፋ። እሺ ምን አይነት ሴቶች ናቸው ንገረኝ። አዎ መርማሪ አንደኛዋ 8 ቁጥር ወገብ ያላት በጣም የምታምር ነገር ነች። 8 ቁጥር ወገብ። ሁለተኛዋ ደግሞ ማለት ነው ብራዚላዊ ነገር ነች። እዚህ ጋር ንቅሳት አለባት። ኧረ ብራዚላዊ። ሶስተኛዋ ደግሞ ጸጉሯ ጫው ነው ረጅም ነገር ነው። እና ይህ ድርጊት የተፈጸመው ቤቱ ጋር። አዎ መርማሪ ይኸው እዚህ መኮረቢያ ጋር ነው። አሁን ስንመለስ ካገኘን እንደግማለን ብሎ ዝቶ አስፈራርቶኝ ነው ደግሞ እንደገና ሁለተኛ ዙር። አዎ የጉድ ሀገር። እሺ ለመሆኑ ድርጊቱ ሲፈጸምበት ምን አይነት አለባበስ ነበር የለበስኩት? ያው ይሄን ጥቁር ቲሸርት ነው የለበስኩት መርማሪ። ይሄንን ጥቁር ቲሸርት? አዎ ይሄንን። በጣም እንዴ መርማሪ ምንድን ነው? ምኑ? ዋው ካምፓስ እንዴ! ተቃውሞ ነው ድጋፍ ነው? አባት ላጣለን የሰላማዊ ሰልፍ መሰለ እና የምን ሰልፍ ነው? የካፌ ሰልፍ ነው። ከኋላ ገባ የጉድ ሀገር። እሺ የሰልፉ መጨረሻ የት ነው እንዴ? ከግቢው ተልኩ እንዴ! ደግሞ እሺ ምንድነው? ምን ታሽቃብጣለህ? ወጥ ነው ማን እንግዲህ እያየሽ ነው። ይሄንን ነው የምንበለው። ምን ጠጣው በል። እንደው ጆግ ነገር የለም። ለሁሉም ቀን አያርክሽ ጠብጠብ ታረጊላቸዋለሽ እንዴ? ደግሞ ያኛው ምንድነው? አበና ምን አባያስቷል? አዲስ የመጣው እንጀራ ጭብጦ የሚባለው ምግብ ነው። ኧረ ዋስቱኝ ምግቡ አነቀኝ። ራቴ ደግሞ ምን አይነት አምቡልፋት ሆኖ ውሃ እየበላው ይጠይቃል። ጋሽ በቄ ያራዳርጅ ነው። አንተ ደላላው እንዴት ነው መጣ? ያልኩን ነገር ነው የታደረኩት። ሰለ ፈረንጅ ነው ልጆቱን አግብቶ አሜሪካ የሚወስዳት ምን መሰለ ፈረንጅ ነው። ይሄ ማጥሩ ዜና ነው። ደስ ይላል። በቃ አሁን በቃ አስገብቶ ይዩት። በቃ ለኔም ኮሚሽን ይስጡኝ። አይ መጀመሪያ ፊቱን ሊያው እንጂ አይ እንደዚህ ሳላይ ነው እንዴ? ማዚ ቡዳ መከኛ ሰበር ይበሉታል። ፈረንጅ እኮ ነው። አይ አይሆንም። ፊቱን ካላሳየኝ አይሆንም። እንደዚህ አይነት ነበር ስራ የለም። እዚህ ታውታላችሁ? አዎ ክፈተው። ቤት ቢያዩት ግን አሪፍ ነበር። አረ የለም እንደዚህ አይ እንደዚህ አይነት ስራ የለም። አዎ
ምንድን ነው ፈረንጅ? እንደዚህ አይነት ፈረንጅ አለ እንዴ? ምን መጥቆር ነው አይደል? የሬዲዮ ሳይን ኮንፈር ይሄው ነገር የተቆረ አንተ ነህ ነው የምታጣለኝ? እንግሊዝኛ አውራ አንፈንተኛው እንደይው